አቅላው ብለው እያመጣ ቆለለው። ተሰምቶም ታይቶም የማይታወቅ ነገር ግን ለትውልዱ ያረባና የከሰረ ነገር የሀገርን ገጽታ የሚያሳፍር ነገር ነው እየተላለፈ ያለው። እጅግ በጣም ያሳፍራል። አብርሃም ላይ የተደረገበት መተት ተቀብሮ ሲያወጡ አየሁኝና እጅግ በጣም ተገረምኩኝ ማለት ነው። እንግዲህ አባትና ልጅ በፎቶቸው ተሰርቶ ከተቀበረበት በፌስታል ተጠቅልሎ ከመሬት ቆፍረው ሲያወጡት ጫካ ሄደው ማለት ነው። እነዚህ ሰዎች በነገራችን ላይ የሀገርን ገጽታ የሀገርን ስም እያጠፉ ነው ያሉት። ትውልድን ደግሞ ፈጣሪውን መገዛቱን ትቶ ልክ ሰይጣንን እንዲያመልክ ወደ ሰይጣን ስራ እንዲቀላቀል ስራቸውን ትተው ሙሉ በሙሉ በመተት እንዲያምኑ እየተደረገ ነው ያለው። ገባችሁ? እዛ ጋ አብርሽ ላይ ተደርጎበት ከሆነ የነ ብዙዬ ካሜራ እየደቀኑ ጠዋት ማታ ባንዱ ቤት ምን አመጣጣቸው? ገባችሁ? ግን ደግሞ እጅግ በጣም የሚያሳፍር ነገር ነው። አብርሽ ከበፊቱ ብሶበታል። ወደ ሩታ ተመለስኩኝ ማለቱ እሷን የበለጠ እያስረግጣት ነው የመጣው። እሷን እያሰደባት ነው የመጣው። እንደውም እዛው ሄርሜላ ጋር ሆኖ ቀርቶ ቢሆን ይሻል ነበረ ከአሁኑ። በተለይ ደግሞ መተት ከተባለው ወሬ እነዚህ ሰዎች እያንዳንዳቸው በህግ መጠየቅ አለባቸው። ምክንያቱም በፍቅር በሰላም የምንኖረውን ሰዎችን ጥሩ ስም ያላት ሀገራችንን በመተት በሰይጣን ነው የሚያምኑት ተብሎ የሀገርን ገጽታና ዋልታ የሚያጠፋ ነገር ነው እየተሰራ ያለው። ቶፋ የምትባለው ወደ ራስ ተመለስ። ከዚህ በኋላስ አንተን አምኖ የሚያሰራለ እውነት የሚያሰራለ እንደው ይሄ ተከታተልልኝ ምናምን ሀቅን አውጣልኝ ብሎ የሚያዝህ ይኖር ይሆን? በነገርህ ላይ የራስህን ፔጅ እየገደልከው ነው። ለአሁኑ እይታ ያለው ምናምን መስሎአላ፣ ግን ታማኝነትህን እያጠፋህ ነው ያለው። ምክንያቱም ምን እንደምትሰራ ጠንቅቀን ስለምናቅ ማለት ነው። ባንዲት ሴት ላይ እንደዛ ተደራጅታችሁ እንደዚህ ስታደርጉ አይደብራችሁም? እናንተ ቪውን ብቻ ነው እንደምታስቡት? ትውልዱ ፈጣሪውን እንዲክድ እያደረጋችሁ እኮ ነው ያላችሁት። እኔ መተት ምናምን በምትሉት ነገር አላምንምም። ከእንደዚህ አይነት ኮተት ሰይጣን ነገርም ፈጣሪ ይጠብቀኝ። አለቀ። ከዛ ውጭ ግን ደግሞ አረንዶ አፈር ብሉ ደግሞ ሰአም ነው እዛ ጋር እንትን የሚሉት ናቸው በጣም የሚገርሙኝ ማለት ነው። ከመተት ከሰይጣን ጋራ የፈጣሪን ስም እዛ ጋር አትጥሩ። በቃ አለቀ። ሙስሊሞችም ሆናችሁ ክርስቲያኖች እዛ ጋር የምትጽፉት ጽሁፍ በጣም ነው የሚደብረው። ሀቅ ካወጣ ለምን ታዲያ አብርሃም ከመደንዘዙ ለምን እንዲነቃ ያደርገውም? ደነዘዝኩ ብሏል አይደለ? የእውነትም ይሁን አይሆንም ምን ይሁን አይመለከተኝም ስለዛ ነገር። ግን ደግሞ ለምን ታዲያ እንዲነቃ አላደረገውም? የተቀበረበትን ቦታ ሄዶ መውጣት የሚችል ከሆነ ማወቅ የሚችል ከሆነ ለምንድነው እንዲነቃ ያላደረገው? እስከዛሬ ለምን ደንዝዞ እንዲቀመጥ ሆነ ታዲያ? ደስ ሲለው ይፈዛል፣ ደስ ሲለው ይነቃል። ለምን እንደ ድሮ አያደርገውም? ጭራሽ ልዑል በመሃል ቀረጻ ላይ እንትን ብሎ ያለ ራሱ ፍዝዝ የሚለው ስለተደረገበት ነው ይላሉ። እጅግ በጣም አሳፋሪ ነገር እኮ ነው እየሰማንና ያየን ያለ ነው። ነገሩ እኮ ተባብሶ እኮ ወዳልሆነ ነገር እየሄደ ነው። እናንተ እንደ ቀልድ የምታዩት ነገር እኮ የከባድ ነገር እኮ ነው። እና በጣም ነው የሚያሳፍረው በነገራችን ላይ እጅግ በጣም ልክ ፎቶውን ሄዶ አሳጠቡ። እንደው በሞቴ እንደው ስሞትላችሁ እንደው ሩታ አደረገች ብትሉ እንኳን ብታደርግ በልጇ ላይ በልዑል ላይ ታደርጋለች እኮ። አመጣ በወለደችው ዋጋ በከፈለችለት ልጇ ላይ አያችሁ። እዚህ ጋር ነው ሐቁን የምታገኙት። እናት በልጇ ላይ እንደዛ ዋጋ ለከፈለችለት ልጇ አስቡት። መልሱን እዚህ ጋር ነው የምታገኙት። ፎቶውን ወስደው አሳጠቡ። ሚኒሜና ጫካ ውስጥ ገቡ። ጭራሽ ስራዬንም ብለው መሬት ቆፍረው ያወጣሉ እዛ ጋር ጠቅልለው ምናምን። በነገራችን ላይ እነ ቶፋ ልምዱ አላችሁ። ጠንቋይ ቤት እየሄዳችሁ ምን እንደምትሰሩ የራሳችሁን ኮርስ እንዳላችሁ ፕራክቲካል አድርጋችሁ በተግባር እንደምትሄዱ በራሳችሁ ላይ ምስክር እየሰጣችሁ ነው።
ሁለተኛ እንዴት መተት እንደሚደረግ እንዴት ከዚህ ጠንቆይ ምናምን እኔ እዚህ አልሰማውም ሲጀምር ማለት ነው። እሱ ለራሱ ማያውቅም እንኳን ለሰው እና እዛ ጋር ሂዶ እንዴት ማድረግ እንዳለበት ትውልዱን ማስታወቂያ እየሰራችሁ ነው ያላችሁት። ይሄ ነገር ዋጋ ትከፍሉበታላችሁ። በነገራችን ላይ ሩታና አብርሽ እንደ ቀልድ የምታዩት ነገር ዋጋ ያስከፍላችኋል። እመኑኝ አንድ ቀን እንደ ቲክታከሮች መሆናችሁ አይቀርም። በጣም የብር ስካር አፍንጫችሁ ላይ እዚህ አናታችሁ ላይ ወጥቶ ደንበር እየሳታችሁ ነው። እናንተ ላይ መስላችሁ ይችላል። አሁን ለምን በጥቅም ሰክራችኋል። የሰከረ ሰው ምን ያውቃል? አዎ ራሱን መከላከል እንኳን አይችልም፣ እንኳን ለሰው ሊተርፍ። እናንተም ብር አስክሯችኋል። አናታችሁ ላይ ፊጥ ብሎ ወጥቶባችኋል። በጣም ቆሻሻ ናችሁ ማለት ነው። እና ይሄ ነገር ደንበር እያለፈ ሄዶ ኋላ ለራሳችሁ ዋጋ ትከፍሉበታላችሁ። ለስማችሁማ መቼም አልተጨነቃችሁም እኮ ለስማችሁ አልተጨነቃችሁም። ግን ደግሞ ሀገርን ስሟን እያጠፋችሁ ነው፣ ቶፋ ከምትባለው ጭምር። ምክንያቱም አብርሽ ይህንን ነገር ባትስማማበት ሩታም ሆንሽ ማስቆም ትችያለሽ፣ አብርሽም ሆንክ ማስቆም ትችላለህ። ይሄንን ነገር ድብና አድርጋችሁ ማስቆም ትችላላችሁ። አይደለም ቀርቶ አንድ ሀገር ላይ እየኖራችሁ እዛ አንድ ኢትዮጵያ ውስጥ እየኖራችሁ ሌላ ከውጭ ሀገር እንኳን ነቶፋ ቢኖሩ በደንብ ማስቆም እንደምትችሉ ጠንቅቀን እናውቃለን። አዎ ሩታም ስምሽ እንደዚህ ሲጠፋ ጸጥ ብለሽ እየተመለከትሽ ነው። ኢቭን እንኳን ራሱ አንቺ እንደማታደርጊና እንደምትጸየፊ ምናምን በስርዓት እንኳን መልስ እየሰጠሽ አይደለም፣ ራስሽን እየተከላከልሽ አይደለም። አብርሽ ደግሞ በሰራው ነገር ሽሽትን መርጦ ያንቺን ስም እያጠፋልሽ ነው በመተት። እሱ እንኳ ብር አስክሮት ስምሽ ሲጠፋ አንቺ ግን እነ ቶፋን ማስቆም ትችይ ነበር። ፈጣሪ ልቦና ይስጥሽ። እኔ በጣም እየተናደድኩ ነው ጋይስ። በጣም የሆነ እኔ ብዙ መናገር ራሱ እየፈለኩ ነው፣ ግን ራሴን ኮንትሮል እያደረኩ ነው አሁን ራሱ ማለት ነው። ይቅርታ አድርጉልኝ። ኮንትሮል እያደረኩም ራሱ በቃ አልቻልኩም። አራፈር ብሎ ይሄን ደግሞ እኮ የሚያበረታቱት ኮመንት ላይ የሚጽፉት የፈጣሪን ስም እየጠሩ ጭራሽ አምነው ቁጭ ብለዋል። ወስዶ አሞት ካለው እስኪ ከደነዘዘበት እንትን ይበል ነቃ ያድርገው። ዛሬም ያው እንግዲህ ሄርሜላና አብርሽ ይመጣሉ። ምን ይዘውብ እንደሚመጡ ደግሞ እናያለን። ግን ከዚህ መተት ውጡ፣ ከዚህ መተት ውጡ። ስንት የሚሰራ ስራ ሞልቶ ስንት ፍቅርን ማስተማር መስበክ እየተቻለ እናንተ ናችሁ እንዴ ፍቅርን የምታስተምሩት? እናንተ ናችሁ እንዴ ሰው ትዳሩን እንዲወድ የምታደርጉት? ሰው ትዳሩን እንዲጠላ እርስ በርሱ እንዳይተማመን። አሁንማ ጭራሽ ጓደኛም ባልና ሚስትም እንዳይተማመን እርስ በርሱ ወደ ሰይጣን እምነት እንዲሄድ እያደረጋችሁ ነው። ፈጣሪ ልቦና ይስጣችሁ። እኔ ሌላ ምንም አልልም። እና ውዶቼ እኔ ሰላም አላልኳችሁም። ምን ሰላም አለ? የመተት ወሬ እያለ ሲጀመር በግራ በቀኝ በፊት በኋላ የመተት ወሬ ነው የሞላው። በተለይ እኔ መሬት ሄደው ቆፍረው ጫካ ድረስ ሄደው አወጣን ከተቀበረበት ልዑልና የአብርሽ ፎቶ ብለው የተጠቀለለ ፌስታል ሲያወጡ በጣም ተገረምኩኝ። እጅግ በጣም ተከታታይ ፓርት እኮ ነው የሆነው። ተከታታይ ፓርት 1 ፓርት 2 ፓርት 3 እያለ ቀጥሎበታል። እጅግ በጣም ነው የሚያሳፍረው። በነገራችሁ ላይ እጅግ በጣም መቃጠል ነው መቃጠል። ከዛሬ ነገ ይሻላቸዋል ስንል ጭራሽ እየባሰባቸው መጣ። ጭራሽ እየባሰባቸው